እነዛን ትላልቆቹን በከዋክብት ነው እኔ መስዬ የማያቸው። በእኛ ትውልድ በእኛ ዘመን ያሉት ደግሞ እንደ ጨረቃ ያቸዋለሁ። እና ሌላው ምሳሌ እንደሆነ ህዝቡን እንደ መሬት ነው የማየው። ህዝብ ህይወታዊ ከመሆኑ ጋር ህዝብ ቻይ ከመሆኑ ጋር በመሬት ነው የሚመስለው። ከዋክብቶቹ ከምድር ወይም ከህዝብ በጣም በመራቃቸው እንግዲህ በዘመን ርቀት አንሰው ይታያሉ። በመሃል ያለችው ጨረቃ ደግሞ ለመሬት ወይም ለህዝብ ቀረብ በማለቷ ጎልታ ትታያለች። ሁልጊዜም ግን ትልቆቹ ከዋክብቶቹ ናቸው። እንደዛ ናቸው አበው። አንዳንድ ነገሮች መሰራቸው ግኝታዎች ነበሩ። እነሱን ሳልሰራ በመሃል ላይ አመመኝና አቋርጬ መጣሁ። አቋርጬ ከመጣ በኋላ ያው በሽታዬ እየጸና የበረታ መጣና ከሁለቱ ፍላይቶች መስራት አቆመዋል። አበበ 3 ዓመት ነው ይሄን ችግር ለመግለጽ የተሰቃየው። ማመን ያቅታል። 3 ዓመት የኩላሊቱን ችግር ሰምቶ እርዳታ ስጡ ይላል ማለት ህዝቡ እንደዛ የሚያከብረው የሚወደው ህዝብ ላለማስቸገር 3 ዓመት ማለት በጣም ብዙ ጊዜ ነው። እና አበበ በተፈጥሮ ኩሩ ኢትዮጵያዊ ባህሪ ነው ያለውና ማስቸገር የሚባል ነገር ለሰጪነት የተፈጠረ ሰው። እኔ ለመጀመሪያ ጊዜ ወደ እስራኤል ሀገር ሄጄ ይህንን ነገር አበበን ጉዳት ሳይ ብዙ ነው የተረበሽኩት። በጣም የተረበሽኩትና ይሄ ትልቅ ደራሲ መልኩ ተቀይሮ ሌላ ነገር ሆኖ ነው ያገኘሁት። ብዙ ስመጣ እንኳን በአውሮፕላን ላይ እንቅልፍ እንኳን እምቢ አለኝ። በቃ ከበደኝ። መስራት ጀግንነት ነው፣ ማድነቅ ደግሞ መሰልጠን ነው። ከልጅነቴ ጀምሮም ስራዎቹን እከታተል ነበር። ካሴት ሲወጣ የካሴት ክዳኖቹን ከፍቼ መጀመሪያ ማየው የደራሲዎች ስም ነውና አበበ መለሰ በተለይ ከ1975 ጀምሮ እስከ 80ዎቹ መጀመሪያ ድረስ በጣም አብዛኛውን የዜማ ክፍል የሸፈነው እሱ ነው። እሱም እንደሚናገረው ደግሞ በ1975 አካባቢ የድሮ ዘፈኖችን የመደጋገም ነገር ተጀምሮ በጊዜው የነበረው የዜማና የግጥም የሚመለከተው ክፍል እንደውም አዲስ ሙዚቃ ከሌለ እያለ የሚከለክልበት ጊዜ ነበር። እዛ ሰዓት ላይ ነው የተፈጠረው። በጣም ምንም ቃላት የለኝም። በጣም አድናቂው ነኝ ነገራችን ላይ። አበበ መለሰ ከ1970ዎቹ ጀምሮ የዜማ ደራሲና አቀናባሪ ነው። አጠቃላይ አቤ ከ2000 በላይ ዜማዎች ሰርቷል። ነገር ግን ስራ ላይ የዋሉት ከ800-900 አካባቢ ይሆናሉ። ወደ ህዝብ የተላኩት ወደ ህዝብ የቀረቡት ታትመው። ግን የአበበ አንድ ዜማ ማለት ከጀርባው ሌሎች 3 ዜማዎች አሉ። እንዲህ በምርጫ ነው የሚሰራው። ሰርቶ አይረካም፣ ሰርቶ አይጠግብም። በ1975 ዓመተ ምህረት እነዚህ የጥበብ ገበሬዎች አበበ መለሰና ይልማ ገብረአብ ተዋወቁ። ከዚህ ጊዜ ጀምሮ ዜማና ግጥም ይደቀድቁት ጀመር። ያን ዘፋኝ 3 ዘፈን ለመስጠት 6 ዜማ ሊሰራ ይችላል። አንዷን ዘፈን ራሷን በአንድ ሰዓት ሙሉ ነው ካሴት ላይ አይዲያ ሀሳብ የሚቀዳው። ከዛ ውስጥ ለቅሞ ነው የሚያወጣው። የተዋቸው ራሳቸው ሌላ 2-3 ዘፈን የሚወጣቸው ናቸው። እና እነዛ ሲቆጠሩ አሁንም ገና ያልቀረበ ወደ ህዝብ ከ2000 ያላነሰ ስራ አለ እሱ እጅ ላይ። አበበ ስታስበው ብዙ ለፍቶ ብዙ ሳይጠቀም ለብዙ ጉዳት ማለት ይቻላል ለብዙ ጉዳት የተዳረገ ትልቅ ሙያተኛ ነው ብሎ መናገር ብቻ የሚበቃ ይመስለኛል። አበበ መለሰን ማውቀው ገና ዘፈን ዓለም ውስጥ ሳልገባ ነው። በልጅነቴ አሰበ ተፈሪ ከተማ የእህታቸው ባል አውራጃ አስተዳዳሪ ሆነው መጥተው እዛ ነው ማቃቸው እና የሆነች ድልድይ ነገር አለች። ሁሉም ወጣቶች መጥተው ያው ሰዓቱ ሲደርስ እዛች ጋር የሚቀመጡባት ቦታ አለችና
አበበ በጣም ቀጭን ልጅ ሆኖ ክራር ነበረችው ክራር ይዞ እዛች ጋር ሲቀመጥ አየዋለሁ። 1970ዎቹ ይልማ ገብረአብ፣ አበበ መለሰ እና ሩሃ ባንድ ነበሩ የነበሩት። በእነዚህ ሰዎች የሚሰራው ስራዎች በሙሉ ህዝቡ ላይ ከፍተኛ ተደማጭነት ስለነበራቸው አቤ ከፍተኛ የጫና ነበረበት። ያ ጫናው ምንድነው? አርቲስቱም የሙዚቃ አሳታሚውም እና አበበ መለሰ ካልሰሩት የሚሳካ አይመስለው። በወጣትነት ዘመኔ ነው ብዙ ስራዎችን የሰራሁት እና ልብስ መልበስ ምን እንደሆነ ትርጉም አላውቀውም ነበር። መኪና መንዳት መኪና ገዝቻለሁ፣ መኪና ነድቼው አላውቅም። ታናሽ እንደምን ነበር የሚነዳው። አጠቃላይ ህይወትን ምን እንደሚመስል አላውቅም። ለኔ ህይወት ሙዚቃ ነው። በመዋደዳችን ስንቱን ችግር አየሁ አገር ጎዳለው ፍቅሬን አገር ጎዳለው እኔ ሲያስሎች ለመንሹኝ ከሌላ ለመንፊ አይነቃልኝ ብቻዬን አይሆንልኝ ፍቅርን እንደ ቀልድ አይተሽ በሽልማቴ ያለ መታደሌ አንቺ ሰው ምንድነው በደሌ። አቤ እንግዲህ እንደ አጋጣሚ ሆኖ ከኔ ጋር ብዙ ስራዎችን አብረን አልሰራንም። በአንድ ካሴት ላይ ሁለት ዘፈንና በአንድ ኮሌክሽን ላይ የተገናኘ ነው ከአቤ ጋር። ብዙ ስራዎችን ባለመስራቴ በጣም ነው የሚቆጨኝ። አልሰራንም ከአቤ ጋር ብዙ ስራዎች፣ ግን ባሉት ለኔ በሰጠኝ 3 ዘፈኖች በጣም የሚስማሙኝና በጣም ጥሩ ዘፈኖችን ከአቤ ወስጄ ሰርቻለሁ። ግን ያው አቤ በሌላ ዘፋኞች ላይ የሰራው ስራ እስካሁን ድረስ የሚደመጡ ዘመን ተሻጋሪ ስራዎችን ሰርቷል። አበበ መለሰ ሙዚቃ ህይወቱ ነው። ከሙዚቃ መነጠል አይሆንለትም፣ አይታሰብም፣ አይሞከርም። የቀን ፀሐይ የሌት ጀንበር እንኳን አያቃትም ይባልለታል። ይህ የጥበብ ገበሬ ውሎና ዳሩ በጥበብ ጎጆ በጥበብ ከፍታ ነው። የታታሪውን የጥበብ ገበሬ የዜማ ልጆች ተመልከቱ። ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ። አንቺ የገጠር መድን የገጠር ዶቃ ልትኖሪ ሰወርሽው ሳይመሽ ሳይነጋና ሳይመሽ ሳይነጋ። አንድ ሙዚቃ ቤት 2 ድምፃዊ ይዞ ጋሽ ጥላው ጋሽ ማህሙድ አህመድ እና በዛ ወርቅን ይዞ ሱፐርሶኒክ ሙዚቃ ቤት፣ ፍቄ ደግሞ አምባሰል ሙዚቃ ቤት ደግሞ የራሄልና የሻምበልን ስራ ፕሮጀክት ነበር። እሱም ስራ ጧት በዛ ወርቅ አስፋውን እንሰራ ነበር፣ እኔና ኤልሜሽ ማለት ነው። ከሰዓት በኋላ ማህሙድ አህመድን እንሰራ ነበር። ማታ ላይ ደግሞ ራሄልና ሻምበልን እንሰራ ነበር። በአንድ ቀን ማለት ነው። እንግዲህ ይህን ያህል ኃላፊነት በድፍረት የሚቀበል ምንም ለራሱ እረፍት ፋታ የማይሰጥ አይኔሽ ያምራል ብቸኛ ነኝ ብቸኛ ኧረ ሰይ ልቤን ምን ባንቺ ይጉላላል ሰማይ በደግነት በታፍቅሽ አንቺኑ ሳልም ሳዬ መከታይነ ገላ ሌሊቱን ሙሉ እግሩን አጣምሮ ተቀምጦ በቃ ለደም ብዛት ለዚህም በሽታ የተዳረገው በዚህ አይነት ስራ ነው። ምናልባት ከዛ በኋላ አኗኗሩ የተመቻቸና የተስተካከለ ቢሆን ኖሮ ከዚህ የበለጠ ለኢትዮጵያ ሊያገለግላት ይችላል የሚል ግምት ነበር።
በጣም የሚገርመው ነገር ለስራው ያለው ፍቅር በየ2 አመቱ ቢያንስ በየ2 አመቱ እኮ እናወጣ ነበር እኮ ካሴት። በአንድ አመትም የወጣበት ጊዜ አለ። አንድ ካሴት አውጥተህ በአንድ አመቱ እንደገና ሌላ ካሴት አወጣለህ እና ካሴት ካወጣህ በኋላ ተመልሰህ እንደገና ስራ ላይ ነው ያለኸው ማለት ነው። እና ያ የስራው ፍቅር ነው የሚያሳየው። አብረን ተባብረን እንዴት እንደምንሰራ አንድ ወር ሙሉ ሌሊቱን ሙሉ እያደርን ነበር የምንሰራውና የፍቅር ጊዜ ነበር። ፍቅር ነበር ስራው ራሱ በፍቅር የሚሰራ ስራ ነበርና ታርጌት የምናደርገው ገንዘቡን ስላልነበር ይመስለኛል ስራው በቃ ለህዝብ ደርሶ ከህዝብ የሚመጣው አድናቆትና ፍቅር እንደ ገንዘብ ነው የሚመነዘረው። ያ ነው እኮ እስካሁን የሚያቆየው። የኮፒራይት ጉዳይ ስንል አንድ አዟሪ መንገድ ላይ ኮፒ አድርጎ ማዞሩ ብቻ ይሆናል ብናስበው፣ ግን አይደለም። ረጅም ነው። ይሄ ዓለም አቀፍ ባህሪ ነው። የኮፒራይት ጉዳይ የኛ ጉዳይ ብቻ አይደለም። የቅጂ ማህበር መቋቋም አለበት። ባለሙያ በተለያየ ነገር መጣን እኮ ዛሬ አበበ መለሰ እንደዚህ ታሞ ህይወቱን አደጋ ላይ ወድቆ ምናምን የምናየው ድሃ ሆኖ እኮ አይደለም። አበበ ድሃ አይደለም። አበበ ያጣ የነጣ ሰው አለ። ሀብታም እኮ ነው። ሀብታም ግን ከሀብቶቹ አንዱም እጁ ላይ የለም እና መግባት የሚችሉ እጁ ላይ መግባት የሱ ሊሆኑ የሚገባቸው መብቶች በሙሉ ተጥሰው በተለያዩ ምክንያቶች ግን ኮፒራይቱን ጨምሮ በዋናነት ሮያሊቲ የሚባል የለንም። ይሄ ሁሉ ያልተከበረበት አገር ስለሆነ ሁሉ ጊዜ ወይ ከታመምንም ከሞትንም በልመና ነው። በዛ ጊዜ አቤ በጣም ትልቅ ባለሀብት ትልቅ ገንዘብ መሰብሰብ የሚችል ሰው ነበር። ከፍተኛ ጥያቄ ከፍተኛ ዲማንድ ተፈላጊነት ስለነበር አቤ ግን በህይወቱ እኔ እስከማውቀው ድረስ ሙዚቃ ሲሰራ ተከራክሮ አያውቅም። ከነጋዴውም ጋር ከዘፋኙም ጋር ስራውን ከሰራ በኋላ ነው ገንዘብ የሚጠይቅ የነበረው። አቤ ለኤፍሬም የሰጣቸው እነዛ ዜማዎች እና አካሌ ነው ነነይልኝ አቤ ከዛ ክፍያ ባሻገር የሚመለከተው ማህበረሰቡ ጋር ሄዶ እውቅና ማምጣቱን ህዝቡ ማርካቱን ማስደሰቱና የሱ ታርጌት እሱ ነበር። ሙሉ ቀን መለሰን በጣም ያደንቀዋል። ሙሉ ቀን ህዝቡን በሙያው አሸንፎ እንደተከበረ ነበር ሁሌ የሚያስበውና እኛም ህዝቡን በሙያችን ያሸነፍን በህዝቡ ውስጥ ክብር እናገኛለን የሚል አላማው ይሄ ነበር። ገንዘብ ማን አስበው እኔ በአበበ ስራ ላይ እንግዲህ በዜማዎች ላይ አላገኘሁትም። ባገኘው ደስተኛ ነበርኩ። አልገጠመኝም። ግን እሱ የሰራቸውን ስራዎች በሌሎች በጓደኞች ታላላቅ አርቲስቶች ላይ ሰርተውት በክለብም ሲጫወተው እኔ አንዱ ተጠቃሚ ነኝ ብዬ አስባለሁ። ድሮስንታየ ፍረኔ ስንታየ እጅዬ የጋየ ዳና ፈቀሽ ተስፋ እንዳለፈሽ ልበል ደሞ እንደሰርጋኛ ወይ ደሞ እንደሰርጋኛ ልበልሽ ላይ ልበልሽ ላይ ልሽ ከለላይ እንደኔ ጉዳቶ ተሰፍሻለ
እኔ እንግዲህ እስከማውቀው ድረስ ባለኝ ትንሽም ቢሆን ልምድ ዜማ መስራት በጣም ከባድ ነው። ብዙ ተመስጦ ይጠይቃል። እንግዲህ ብዙ ጊዜ በሌሊት ነው እኔ የምሰራው። የሚመጣ ቀን በደንብ ይመጣልሃል፣ የማይመጣ ቀን ደግሞ አለ እና በትዕግስት ነው የምትለው። በጣም ራስህን የሚጎዳበትም ደረጃ አለው። አበበ መለሰ እንደውም ለዚህ በሽታ ከዳረገው ነገር አንዱ ማለት ጤናው ላይ ከፍተኛ አደጋ ያመጣበት ለተከታታይ 15 ዓመት በላይ ሌሊትና ቀን እየሰራ ነበር እና ይሄ ነገር ነው እንደውም ለበሽታም አጋልጦ የሰጠው። እሱን ደግሞ መርዳት አለብን ብዬ አስባለሁ። በ83 ዓመተ ምህረት ነው ዘመናልዬ የተሰጠኝ። በ83 ዓመተ ምህረት ዘፍኛው ዘፈኑን አሁን 22 ዓመት ሞልቶታል ዘፈኑ። በ22 ዓመት ውስጥ የትም ሀገር ሄጄ ዘመናልዬን ሳልዘፍን የቀረውበት ቀን አለ ብዬ ለማሰብ አልችልም። ወየኔ ዘመን ዘመን ወየኔ ዘመን ፍቅሯ ማርከሻ ታጣለች መዳኒ ሀገር ሸገር ላይ የኔ ሀገር ጎንደር የኔ ሀገር ጎንደር ላይ ሆነልሽ እንደው ተቸገርሽ እኔ ሳይገርመኝ ወዶ መጣ ልጆቼንም ቤቴንም እኔንም ምናልባት ለሀገር የሚጠቅም ነገር እንኳን ፈጥሬ ቢሆን በእነዚህ ዜማዎች ነው የፈጠርኩት ብሎ መናገር ይቻላል። ሙዚቃ ላይ በዘፈን ላይ ጥላሁን ገሰሰ እንደምትለው ዜማ ደራሲ ላይ ደግሞ እሱ ደግሞ የደራሲው ንጉስ ማለት ነው። ዶክተር ጥላሁን ገሰሰ ነፍሱን ይማረው ሲገባ አበበ መለሰ አለበት። ዛሬ ኢትዮጵያ የሚለውን የጥላሁን ገሰሰን ዜማ ስናስብ አበበ መለሰ መርሳት ጭራሽ የሚገባን ነገር ነው ብሎ ማሰብ አይቻልም። እኔ ሁሉ ጊዜ ንጉስ ነኝ። ስቴጅ ላይ ስወጣ እንደ ንጉስ እታያለሁ፣ እከበራለሁ፣ እደነቃለሁ፣ እመሰገናለሁ። በጣም ጥሩ ዘፋኝ ነው ተብዬ ከአቅሜ በላይ ሆነ እንክብካቤ ይደረግልኛል። ከኔ በላይ እንክብካቤ ሊደረግላቸው የሚችሉ የዜማና የግጥም ደራሲዎች አሉ ከጀርባ። መጀመሪያ ለነሱ ነው እኛ ክብር መስጠት ያለብን። ብዙ ዜማዎች የሰራ ሰው ነው። ምናልባትም በዚህ ሀገር ታሪክ ላይ እስከማውቀው እንደሱ ብዙ ዜማ ያለው ሰው ያለ አይመስለኝም። ብዙ ጊዜ ደግሞ ጥራትና ብዛት አብሮ አይሄድም። የሱ ግን ብዛቱ ጥራቱም አንድ ላይ ነው ሄደው። ይሄ ሰውየውን የተለየ ተሰጥኦ እንዳለው በደንብ ያረጋግጣል። በእያንዳንዳችን የድምጽ ሬንጅ የሚያወጣቸው ዜማዎች ማመን ነው የሚያቅተው። ለመጀመሪያ ጊዜ አቤን ያየሁት ያን ሰዛ ስራ ላይ ነውና ምን አይነት ደራሲ ነው አልኩኝ። አረጋኸኝ ጋር ሲደርስ እርጋታው፣ እኔ ጋር ሲመጣ አወጣጡ፣ ነዋይ ጋር ሲመጣ፣ ጸጋዬ ጋር ሲመጣ የሚሰራቸው ስራዎች ያን ቀን ነው አቤን በደንብ ያየሁት። ሙዚቃ የሰው ልጆች ቋንቋ ልዩ ነች ሙዚቃ ለክብርሽ ምን ይስራ
የሚደነቅ ነው። በቃ አንድን ትውልድ ከ75 ዓመተ ምህረት ጀምሮ አንድን ትውልድ የተሸከመ ባለሙያ ነው። ትዝታ አያረጅም። ሐሙስ ሰኔ 23 ቀን 1980 ዓመተ ምህረት በአምባሰል ሙዚቃ ባለቤት በአቶ ፍቃዱ ዋሬ መኖሪያ ቤት ውስጥ የጥበብ ገበሬ አበበ መለሰ የዜማ መንኮራኩሩን ይዞ ተንደረደረ። የዜማ ተሳፋሪዎቹን ይዞ በጥበብ በከፍታ በረረ። 6 ሰዓት ጀምሮ ነበር ስራው ሰራው። ኪቦርድ የያዘው አይነ ስውሩ ተሾመ አሰግድ ነበር። ሳክስፎን ያሬድ ነበር። ቤዝ ጊታር አቢ ሰለሞን ነበር። ሻምበል እንትን ማሲንቆ ይዘው ነበር እና ያ ማለት አሰፉ ኬኔዲ፣ ራሄልና ተሾመ አሰግድ የሰሩት 4 ሆነው የሰሩት አልበም የሱ ስራ አካል ነው እና እዛው ስሜታችንን ታየዋለህ። እኛ እንግዲህ ያው ህዝብ ነው ዋስትናችን። ይሄንንም ነገር አዘጋጅተን ያው ህዝብ ነው የምንጠብቀው። ይሄን ያህል እንደዚህ የሚጨነቁልኝ ጓደኞች ለካለ አርቲስቶቹ እና ጓደኞች ይሄን ያህል ከተረባረቡልኝ ብዬ እንደዳረገኝ ኢትዮጵያ ለካ እንደዚህ ይወደኛል። በዚህ በሙያው ላይ ትልቅ አስተዋጽኦ ላደረገው አበበ መለሰ ከ2000 በላይ ዜማዎችን የሰራ ምርጥ የሆኑ ስራዎችን የሰራ ባለሙያ ነው። ከዚህ ዝግጅት የሚገኘው ሙሉ ለሙሉ ገቢ ለሱ ሕክምና ለሕክምናው እንዲደግፈው የሚሆን ነው የሚሆነው። ዋናውም ዓላማ ይሄ ነው። ባቲ፣ ትዝታ፣ አምባሰልና አንቺ ሆዬ ለኔ እረ ዕድሜያቸው ስንት ነው? የእነዚህ ቅኝቶች ፈጣሪዎችስ እነማን ናቸው? አናውቃቸውም። ባለቤቶቹ ግን እኛ ኢትዮጵያውያን ነን። እናንተ አገሬ ልጆች፣ እናንተ የኢትዮጵያ ልጆች። ባለጠጋ የጥበብ ገበሬ አበበ መለሰ ከ2000 በላይ ዜማዎች አበርክቶ ባለጠጋ አድርጎናል። የአበበ መለሰ ውለታ እንዴት ይረሳል? አገርም ባለውለታ ነው። ለዚህ ሀገር ብዙ የሰራ ሰው ነው። ስለዚህ ይሄ ልጅ ሁላችንም ተገናኝተን መደገፍ ነው። እግዚአብሔር ፈቅዶ ደግሞ ጤንነቱ ቢመለስ አንድ ሰው እንደማዳን የሚያስደስት ነገር የለም። ስለዚህ ሁሉም ወጣቶችም ሁሉም ተገኝተን በላፍቶሞን እሱን የምንረዳበት ዝግጅት ሁሉም ሰው እንዲደግፍ በዚህ አጋጣሚ በእኔና በሙያ ጓደኞቼ ስም እንዲሁም ለሱ ስም ሆኜ ጥሪ አስተላልፋለሁ። እግዚአብሔር ይርዳን ሁላችንም፣ እሱንም እኔንም።